ለሰዎች ሁል ጊዜ ቅድሚያ እየሰጣችሁ መልካም እየሆናችሁላቸው በእነሱ ዘንድ ዋጋ የምታጡት ለምንድን ነው? ወይንም ደግሞ ለምንድን ነው ሰዎች የማያከብሯችሁ? ይህ ነገር ጥያቄ ፈጥሮባችሁ የሚያውቅ ከሆነ በዛሬው ቪዲዮ ላይ ምላሽ ታገኛላችሁ። በሰዎች ዘንድ ተከባሪ የሚያደርጉንን 8 ጥበቦች እነግራችኋለሁኝ። በዛሬው ቪዲዮ ላይ የምናያቸው እነዚህ 8 ነጥቦች በስራ ቦታ፣ በጓደኝነት እንዲሁም በቤተሰቦቻችሁ ዘንድ ያለውን የክብር ቦታ የሚያስመልሱላችሁ ናቸው። ስለዚህ እነዚህን 8 ነጥቦች መስማታችሁን እርግጠኛ ሁኑ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናቸው? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። ወደ ቪዲዮ አለፍኩኝ። በማንኛውም ሰው ዘንድ ተከባሪ ከሚያደርጉን ወርቃማ ህጎች ውስጥ አንደኛው በምንናገርበት ሰዓት ንግግራችን ቁጥብ ይሁን። ብዙ በምናወራበት ሰዓት ላይ ቃላቶቻችንን ስለማንመርጥና ስለማንጠነቀቅ ሚስጥሮችን አሳልፈን ለሰዎች ልንሰጥ እንችላለን። እናም ደግሞ አንዳንዴ ያልተገባ ቀልድ ውስጥ ገብተን በሌሎች ሰዎች ዘንድ እንድንናቅ ያደርገናል። ተከባሪ ሰዎች ቃላቶቻቸው እንደ ውድ ንብረቶች ይቆጠራሉ። ሌላው ደግሞ አንድ ሰው እያናገረን ከሆነ በመሃል ንግግሩን ሳይጨርስ አቋርጦ መግባትና የሌሎችን ንግግር መረበሽ በሰዎች ዘንድ እንድንናቅ ያደርገናል። እናም በንግግር መሃል ላይ በምንሆንበት ሰዓት ላይ ሰዎች ንግግራቸውን ከጨረሱ በኋላ 3 ሰከንድ ጠብቀን የራሳችንን ሀሳብ እንስጥ። ይህን በምናደርግበት ሰዓት ላይ በሌሎች ዘንድ በራስ መተማመን እንዳለን ያሳያል። እናም ሀሳባችንን እስከ መጨረሻው ድረስ እንዲያዳምጡን ያግዛል። አንድን ነገር አንችልም ወይንም አንፈልግም፣ አይመቸኝም ስንል ደግሞ ማብራሪያ መስጠት አይጠበቅብንም። አንድ ነገር ማድረግ ካልፈለግን፣ የሆነ ቦታ ተጠርተን መሄድ ካልፈለግን አይመቸኝም፣ አልችልም፣ አልፈልግም ብቻ የሚሉት አጭር መልሶች በቂ ናቸው። ሁለተኛ፣ ግልጽ የሆኑ የግል ወሰኖችን ማስቀመጥ ወይንም ደግሞ ባውንደሪ የምንላቸውን ማበጀት። ሰዎች እናንተን የሚይዟችሁ ልክ እናንተ ባሳያችኋቸውና በፈቀዳችሁላቸው ልክ ነው። ወሰን ማለት ለሰዎች ስለራሳችን የምንሰጠው ማስተማሪያ ማንዋል ማለት ነው። በጨዋታ መሃል ሰዎች እናንተ የማይጥማችሁን ያልተመቻችሁን ቀልዶች በሚቀልዱበት ሰዓት አብራችሁ መሳቅና እንዲቀልዱ መፍቀድ የለባችሁም። ቀልዱ ካልተመቻችሁና እናንተን የሚነካ ከሆነ ወዲያውኑ እዛው ጋር ማስቆም መቻል አለባችሁ። አይ ይህ ቀልድ አልተመቸኝም፣ እንደዚህ ስትል ደስ አይለኝም ብላችሁ ፊት ለፊት መናገር መልመድ አለባችሁ። እንደዚህ የምታደርጉ ከሆነ በሰዎች ዘንድ ተከባሪ የሆናችሁ ትመጣላችሁ። ሰዎች በእናንተ አቋም፣ ባለባበሳችሁ፣ ባነጋገራችሁ ብቻ በማንኛውም እናንተን ምቾት በሚነሳ መንገድ የሚቀልዱባችሁ ከሆነ እዛው ጋር አስቆማችሁ እንዳይቀልዱባችሁ አስጠንቅቋቸው። ሶስተኛ፣ ለራሳችሁ የምትሰጡት ክብርና ዋጋ። ሌሎች እንዲያከብሩን ከፈለግን መጀመሪያ እኛ ራሳችንን ማክበር መቻል አለብን። እንዴት ነው ስለ ራሳችን ያለን አመለካከት? ስለ ራሳችን ለሰዎች በምናወራ ሰዓት ራሳችንን ዝቅ ዝቅ እያደረግን የምናወራ ከሆነ፣ እንደማንችል ለሌሎች የምንናገር ከሆነ ሌሎችም እኛን እንደዛው እንዲመለከቱን ያደርጋል። ስለዚህ ክብር የሚጀምረው ከራሳችን ነው። ንጽህናችንን መጠበቅ፣ አለባበሳችንን ማስተካከል ለሌሎች ሰዎች ለራሳችን ያለንን ክብር ማሳያ ነው። ስንቆም ሆነ ስንቀመጥም፣ በምንራመድበት ሰዓት ላይም፣ ከሰዎች ጋር በምንነጋገርበት ሰዓት ላይም አንገታችንን ቀና አድርገንና በራስ መተማመን መሆን አለበት። እንደዚህ የምናደርግ ከሆነ በሰዎች ዘንድ ለመከበር ቀላል ይሆንልናል። አራተኛ፣ የምንናገረውን መተግበር። ክብር የሚገነባው በታማኝነት ላይ ነው። ቃላችንና ተግባራችን ካልተጣጣመ በሰዎች ዘንድ ቀለል ተደርገን እንድንታይ ያደርገናል እና ሰዎች እንዲንቁን ያደርጋል። ቃል ለመግባት አትቸኩሉ። ነገሮችን ከቃል ይልቅ በተግባር ለማድረግ ሞክሩ። ሌላኛው ደግሞ የሰዎችን ሚስጥር የምናባክን ከሆነና ሐሜተኞች ከሆንን ሰዎች እኛን ማክበር ያቆማሉ። አምስተኛ፣ ስሜታችንን መቆጣጠር። ስሜቱን መቆጣጠር የማይችል ሰው ሌላውን ሰው መምራት አይችልም። በንዴት ጊዜ፣ በጭንቀት ጊዜ እንዲሁም በፍርሃት ጊዜ ዝምታን መምረጥ ብልህነት ነው። አንድ ሰው በሚናገረን ሰዓት ላይ ወይንም በሚያናድደን ሰዓት ላይ ቶሎ ለመመለስ አንቸኩል። ያንን ሰው ለ5 ሰከንድ ያህል ዝም ብለን እንመልከተው። ከሱ ንግግር በላይ የኛ ዝምታ ኃይል ስላለው ይደነግጣል። በተናደድን ሰዓት ላይ ሐሳባችን በስነ ስርዓት ማስረዳት ስለማንችል የተናደድን ሰዓት ላይ ዝም ብንል የተሻለ ነው። እናም ከተረጋጋም በኋላ ያንን ሰው መተን በተረጋጋ መንፈስ ሐሳባችንን በስነ ስርዓት መናገር እንችላለን። እስኪ ኮሜንት ላይ ጻፉልኝ። እናንተ በተናደዳችሁ ሰዓት የትኛው ይቀናችኋል? መጮህ ወይንስ ዝምታ? ስድስተኛ በእውቀት ራስን ማብቃት። ባዶ በርሜል ይጮሃል እንደሚባለው እውቀት የሌለውም ሰው ክብሩ አጭር ነው።
ሰዎች የሚያከብሩት መፍትሄ ሰጪን ሰውና አዋቂን ሰው ነው። ብንችል ቢያንስ በወር ውስጥ አንድ መጽሐፍ ማንበብ ይኖርብናል። በስራችን ላይ ደግሞ ምርጥ የምንባለውን መሆን እና ማንም ሰው ሊተካን የማይችለው ጎበዝ ሰራተኞች መሆን በስራ ቦታችን እንድንከበር ያደርገናል። ስለ ወቅታዊ ጉዳዮች እውቀት ይኖረን። እንደዚህ ስል ደግሞ ሁሉንም አውቃለሁ ባይ እንሁን እያልኩ ሳይሆን አንዳንድ ነገሮችን ከሰዎች ጋር ተሰብስበን በምናወራበት ሰዓት ላይ ስለ ወቅታዊ ጉዳዮች ሲነሳ አዲስ እንዳንሆን ስለሚረዳን በተቻለን አቅም ስለ ወቅታዊ ጉዳዮች መረጃ መያዝ ይኖርብናል። 7ኛ የሰውነት ቋንቋና የአይን ግንኙነት ወይንም አይ ኮንታክት። 90% የሚሆነው ግንኙነት የሚከናወነው ያለ ቃላት ነው። ስናወራም ሆነ ሰዎችን ስናዳምጥ አይናቸውን እያየን ቢሆን መልካም ነው። ከሰዎች ጋር በምታወሩበት ሰዓት ላይ አይናችሁን የምታሸሹ ከሆነና አይናችሁ የሚቅበዘበዝ ከሆነ ሰዎች እናንተን እንደ ውሸታምና በራሱ እንደማይተማመን ሰው ስለሚቆጥሯችሁ እንዲንቋችሁ ያደርጋል። በምናወራበት ጊዜ ተረጋግተንና ሳንቸኩል ሀሳባችንን በግልጽ ማስረዳት አለብን። ተረጋግቶ የሚያወራ ሰው በሰዎች ዘንድ ተደማጭና ተከባሪ ይሆናል። በንግግር ላይ የሚቸኩል ሰው ተሰሚነት ለማጣት የሚፈራ ስለሚመስል ሰዎች በራስ መተማመን እንደሌለው ይረዱታል። 8ኛና የመጨረሻው ደግሞ ራስን መቻልና ሰዎች ላይ ጥገኛ ለመሆን። አንድ ሰው በገንዘብ፣ በስሜት እንዲሁም በውሳኔ ሌሎች ሰዎች ላይ ጥገኛ ከሆነ ክብሩን ያጣል። ራሳችንን መቻል ለሰዎች ከእናንተ ባገኝ ደስ ይለኛል፣ ባላገኝም ግን ግድ የለኝም የሚል መልእክትን ያስተላልፋል። ደስተኛ ለመሆን የሰዎችን ፍቃድ ወይንም አድናቆት አትጠብቁ። እንዲሁም በራሳችሁ ደስተኛ መሆንን ልመዱ። ሌላኛው ደግሞ ለትንሹም ለትልቁም ውሳኔ ሰዎች እንዲወስኑላችሁ አታድርጉ። ሁሉንም ነገር ሰዎችን አታማክሩ። አንዳንድ ውሳኔዎችን ለብቻችሁ መወሰንን ተለማመዱ። ውሳኔያችሁ ስህተት ቢሆን እንኳን ትማሩበታላችሁ። ብቻችሁን መወሰን፣ ብቻችሁን መደሰት መቻል አለባችሁ። እንደዚህ ማድረግ የምትችሉ ከሆነ በሰዎች ዘንድ ያላችሁ ክብር እየጨመረ ይሄዳል። ሁልጊዜም ለሁሉም ሰው የምትገኙና አለሁ የምትሉ በተጠራችሁበት ሁሉ የምትሄዱ ከሆነ ግን ሰዎች እንዲንቋችሁ ያደርጋል። እናም አንዳንድ ጊዜ አንዳንድ ቦታዎች ላይ አለመገኘትን ልመዱ። የዛሬው ቪዲዮ ይህን ይመስል ነበረ። እስከ መጨረሻው ድረስ አብራችሁን ስለነበራችሁ ከልብ አመሰግናለሁኝ። ከነዚህ ከ8ቱ ነጥቦች የትኛው እናንተ ተመቻችሁ? ኮሜንት ላይ አስቀምጡልኝ። ለዩቲዩብ ቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ላለሁኝ በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።